በኦሮሚያ ክልል አርሲ ዞን ትናንትን ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተክርስቲያን ኃላፊዎች ለቢቢሲ ተናገሩ። እሁድ የካቲት 22 2018 ምሽት በተፈጸመ ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ 3 የአካባቢ ምንጮች ገልጸዋል። ቢቢሲ ያነጋገራቸው 5 የአካባቢ ነዋሪዎችና የቤተክርስቲያን ኃላፊዎች እንደገለጹት በአርሲ ዞን ውስጥ የሚገኙ ሸርካና መርቲ ወረዳዎች ጥቃት መፈጸም የጀመረው ካለፈው ሳምንት መጀመሪያ አንስቶ ነው። ማክሰኞ 17 2018 ዓ.ም በመርቲ ወረዳ ፈርቀርሳ በተባለው ቀበሌ በተፈጸመው የመጀመሪያው ጥቃት 4 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁ የአካባቢው የቤተክርስቲያን ኃላፊዎችና አንድ ነዋሪ ተናግረዋል። በአቅራቢያው በሚገኝ ስፍራ አባቱ ላይ ጥቃት እንደተፈጸመ የገለጸ ሌላ አንድ ነዋሪ 4ቱ ነዋሪዎች የተገደሉት በጥይት እንደሆነ ተናግረዋል። ከዚህ ጥቃት በኋላ ደግሞ ወደ እነርሱ አካባቢ የመጡ ታጣቂዎች አባቱን እግራቸው ላይ በስለት ፋስ መምታታቸውን እና ቤታቸውን ማቃጠላቸውን ተናግረዋል። አንድ የአካባቢው የቤተክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያን ጓደኞቹ ናቸው። ለምን ክርስቲያን ትገድላላችሁ ስላለ ተባባሪ ብለው እርሱንም ገደሉት ብለዋል። ከፍተኛ የሟቾች ቁጥር የተመዘገበት ሁለተኛው ጥቃት ደግሞ የደረሰው ሐሙስ የካቲት 19 2018 ዓ.ም እንደሆነ ምንጮች አስረድተዋል። በሸርካ ወረዳ ጃዊ ዋጫ ቀበሌ የተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተክርስቲያን ኃላፊዎችና ነዋሪዎች ተናግረዋል። በአካባቢው የሚገኘው ጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አባልና የአካባቢው ነዋሪ የሆነው አንድ ኃላፊ ከቀኑ 9 ሰዓት ሳናስበው መጡብን፣ ከዚያም በኋላ የሆነውን አድርገው 21 ሰው በጥይት ጨርሰው የፈለጉትን አድርገው ገቡ ሲሉ የተፈጠረውን አስረድተዋል። 2 ዘመዶቻቸውን መገደላቸውን አክለዋል። ነዋሪዎቹ የተገደሉት በተገኙበት እንደሆነ የሚናገሩት ምንጮቹ መንገድ ላይም ቤታቸውም ውስጥ ጥቃት እንደተፈጸመ ገልጸዋል። ሐሙስ ዕለት የተገደሉት ነዋሪዎች በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበራቸውን አስረድተዋል። ቢቢሲ ያነጋገራቸው 3 ምንጮች እንደተናገሩት በማግስቱ ቀን 9 ወይም 10 ሰዓት ገደማ በዚሁ ቀበሌ በተፈጸመ ሌላ ጥቃት ደግሞ 8 ሰዎች ተገድለዋል። 5 ሰዎች ደግሞ ታግተው መወሰዳቸውን የአካባቢው ነዋሪ የሆኑ የቤተክርስቲያን ኃላፊ ገልጸዋል። በተጨማሪም ታጣቂዎቹ የአካባቢውን ነዋሪዎች ቤቶች እና የቤተክርስቲያን አስተዳደር ጽሕፈት ቤት ማቃጠላቸውን አስረድተዋል። እንደገና ሽማግሌና አሮጊቶቹን እሳት ውስጥ እየጨመሩ እዚያው አቃጠሏቸው የሚሉት ነዋሪው ከዚህ ጥቃት በኋላ እርሳቸውን ጨምሮ በርካታ የአካባቢው ነዋሪዎች መሸሻቸውን ተናግረዋል።